አውቀዋለሁ። አብሬ እየመጣሁ አይደል እንዴ? ቀስ በል እንጂ። ዝም በል፣ ምንም እንዳትናገር። ጳውሊ፣ እንዴት ጥሩ ነው ወደዚህ መምጣት። ምነው ጴጥሮስ ልጁ እንደዚህ አድርገህ ለምንድን ነው? በገበያው በኩል እያለፍኩ ሳለ ይህ ልጅ ያንተን ሻርፕ ለብሶ አገኘሁት። እናም ቶሎ ወደዚህ ይዤው መጣሁ። ለምን እንደዚህ አደረክ? ታዲያ ዝም ብዬ ልለቀው? እርግጠኛ ነኝ ሰርቆ ነው፣ አሊያም ወድቆ አግኝቶት ወስዶት ነው። እኔ ማንንም ዕቃ ሰርቄም አላቅም። አባቴ ከመሞቱ በፊት ሁሌም ሃና መቼም ቢሆን እግዚአብሔርን የሚያስቀይም ነገር አታድርግ ይለኝ ነበር። ተሳስተሃል ጴጥሮስ፣ የሻስፔን አይደለም። እንዴት የኔ አይደለም ትላለህ? በደንብ እኮ ነው የማስታውሰው። አባባ አይደል እንዴ ባለፈው ከሄደበት ሲመጣ ይዞልኝ የመጣው? በዛ ላይ ደግሞ አይነቱ ልዩ ነው። ነገርኩህ፣ የኔ አይደለም። ያለ ጥፋቱ ልጅ ስላዋዘትከው ይቅርታ ጠይቀው። ይቅርታ። አሁን መሄድ ትችላለህ። ይቅርታ አድርግልኝ፣ ጴጥሮስ ተሳስቶ ነው። አመሰግናለሁ ጳውሊ፣ ደህና ሁን። በጣም ገርሞኛል። እንዴት ይሄን ውድ ሻርፕ ሊገዛ ይችላል? በጣም ደሃ እኮ ነው። እንደዚህ አትበል። በእርግጥ ሻስፔን ነበር። ምን ማለት ነው ነበር? እንዳልከው ልጁ በጣም ደሃ ነበር። በጣም ስለሚበልጥ እኔ ሌላ ሻርፕ ነበረኝ፣ እሱ ምንም አልነበረው። እንደ ስጦታ ሰጠሁት። እሺ የኔ አይደለም ብለው ዋሸኝ አይደል? አይ አልዋሸሁም፣ ምክንያቱም ከሰጠሁት ጀምሮ የእሱ ሻርፕ ሆኗል። ምጽዋት በሚስጥር መሰጠት እንዳለበት አታውቅም? ምጽዋት ምንጊዜም በሚስጥር ነው የሚሰጠው። ይሄ እኮ በጣም ውድ ነገር ነው። ሌላ ብትሰጥ ይሻል ነበር። እኔ ያሰብኩት አንድ ነገር ብቻ ነው፣ ኢየሱስ የተናገረው የመጽሐፍ ቅዱስ ቃል። ከነዚህ ደካሞች ለአንዱ የምታደርጉትን ለእኔ እንዳደረጋችሁ ትቆጥረዋለሁ። እና ታዲያ ክርስቶስ እየበረደው እያየው እንዴት ትቼ እሄዳለሁ?